ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። ትላንት በተለያዩ ሶሻል ሚዲያዎች ላይ የህወሓት ሊቀመንበር የነበሩት የዶክተር ደብረጽዮን አረፉ የሚለው ዜና በብዛት እየተሰማ ይገኛል። ሰሞኑን ከመድረክ በመራቃቸውና የተለያዩ ስብሰባዎች ላይ ባለመገኘታቸው ሌላም የፊታቸው ገጽታ መለዋወጥ ጋር ተከትሎ ብዙዎች የእሳቸው መገኛ ላይ ጥያቄ አንስተዋል። አንዳንዶች ለሕክምና ከሀገር ውጭ ናቸው ሲሉ፣ አንዳንዶች ግን አርፈዋል በድብቅ ዜናው ተይዘው ነው ሲሉ ኮንነዋል። በቅርብም አቶ ጌታቸውም ለምርመራ ከሀገር ወጥተው ዱባይ ትልቅ ሰርጀሪ ሰርተው መምጣታቸውን በዚህ የአንከር ዜና መዘገባችን ይታወሳል። አሁን ደግሞ ዶክተር ደብረጽዮን የጠፉ በሚለው ዙሪያ ከትግራይ ክልል ምንጮች መረጃ ይዘናል። አብራችሁን ቆዩ፣ በሰፊው እንመለስበታለን። የወልቃይት አስተዳደር እንዲፈርስ ተወስኗል። የፌዴራል መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ ጦርነት ተፋላሚዎች ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ዘር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ ጌታቸው እንደነገሩት ሪፖርተር ዘግቧል። ጌታቸውን የተናገሩት በኢትዮጵያና በአሜሪካ አምባሳደር ኤርቪን ማሲንጋ ጋር ትላንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያ ግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጣቸው ዘገባው ጠቅሷል። ጌታቸው ሶስተኛው ወገን ጣልቃ ሳይገባ ውስጣዊ ልዩነቶች መፍታት እንደሚያስፈልግ አጽንኦት ሰጥተው መናገራቸው ይናገራል። ሌላው በትላንት በሰፊው ሲራገብ የነበረው ዜና ትራምፕ በአብይ ጉዳይ ጊዜ ጠብቀው ካርዳቸውን መምዘዛቸውንና በግብጽና በኢትዮጵያ ፖለቲካ ላይ ጣልቃ መግባታቸው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ በዚህ ስልጣን ዘመናቸው ያልተሳካላቸውን የኢትዮጵያ የእጅ ጥምዘዛ ካርድ ጊዜ ጠብቀው መዘውታል። ትራምፕ ተቋርጦ የቆየውን የኢትዮጵያ ታላቅ ህዳሴ ግድብ ድርድር ለማስጀመር ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ፍላጎታቸውን ገልጿል። ትራምፕ በመጀመሪያ ዙር ስልጣን ዘመናቸው በቀጥታ ወደ ገቡት ጉዳይንም አሁንም ይህንን ለማስቀጠል ሐሳብ እንዳላቸው ተናግረዋል። በቀጥታ ወደ ነጩ ቤተ መንግስት ተጎትተው ባስገቡት ድርድር ያጡትን ውጤት በሁለተኛው የስልጣን ዘመናቸው ለማሳካት በድጋሚ ካርድ መዘዋል። በመጀመሪያ ዙር በአደራዳሪነት ሚናቸው ለግብጽ ውጉን በማሳየት ግብጽን ታፈነደዋለች በሚል ንግግራቸው የሚታወቁ ትራምፕ ዛሬም ለካይሮ ያላቸውን ውግና በደብዳቤያቸው አሰብቋል። ትራምፕ ለግብጽ ፕሬዝዳንት የጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላም ላይ ለደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነት ዳግም ለመጀመር ዝግጁ ነኝ ብለዋል። አክለውም በቀጠናው የትኛው ሀገር የአባይን ውሃ ውድ ሀብት በተናጠል መቆጣጠርና የሂደቱን ጎረቤቶች መበደል የለበትም በማለት ግብጽ በኢትዮጵያ ላይ ጫና የመፍጠር በተደጋጋሚ የምታንጸባርቀው አቋምም ተጋርተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ብሩኔይን እኔና የአባይን ወንዝ ለግብጽና ለህዝቡ ያለው ጥቅም እንረዳለን ብለዋል። ይህ ትራምፕ አድሎ የተጫነው አቋም አስጀምራለሁ የሚሉት ላይ ድርድር በግልጽ እንደሚያንጸባርቅ ከወዲሁ አመልካች ሆኗል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሃዊና ግልጽ ድርድር እንዲሁም አሜሪካ የሚኖራት ጠንካራ ቁጥጥርና የማስተባበር ሚና ከሁሉም በላይ የተፋሰስ ሀገራት ዘላቂ ሰላምነትና ሰላም እንደሚያመጣ አምናለሁ ብለዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት በግብጽና ለሱዳን ሲገመት የሚችል ውሃ እንዲለቅ እንዲሁም ኢትዮጵያ ከፍተኛ መጠን ያላት ግብጽ እና ሱዳን ሊገመት የሚችል ውሃ እንዲለቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርበው ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባት ዘላቂ ከሆነ ቀጠናዊ መረጋጋት ጋራ በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ሰላም ዘላቂታዊ ሲሰሩበት ታላቅ ወታደራዊ ግድብ ላይ የተፈጠረው አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የጻፈው ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ለሱዳን አብዱል ፈታህ እና በቀጠናው ላይ ከፍተኛ ተጽዕኖ ያላቸው የሳውዲ ልዑል መሐመድ ቢን ሰልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዘይድም ተልኳል። ኢትዮጵያ የተላከው ደብዳቤ ከጠቅላይ ሚኒስትር አብይ አህመድ ሊቅ ከፕሮቶኮል የዘለለ የጎላ ውሳኔ ስልጣን ለሌላቸው ፕሬዝዳንት ታዬ እንቁጽላሴ መላኩንም ጥያቄ አጭሯል። የትራምፕ አቋም በግብጽ በጉጉት ሲጠበቅ የነበረው መሆኑ በደስታ የምትቀበለው የሀገሪቱ መንግስታዊ ጋዜጣዎች ከወዲሁ እያስነበቡ ይገኛል። መንግስታዊ አልሐራም ጋዜጣ በፕሬዝዳንት ደብዳቤ ላይ በሰፈረው ቋንቋ አጠቃቀም የግብጽን አቋም የሚደግፍ እንደሆነ ተደርጎ
ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ በተጠናቀቀበት ቅርብ ጊዜ ድረስ ከሱዳንና ግብጽ አለመግባባት ውስጥ ቆይታለች። በተለይም ግብጽ በኩል ጠንከር ያለ ጫና የመፍጠር ጥረት በተለያዩ አቅጣጫዎች አሁንም ድረስ እያስተናገደች ነው። ላለፉት 10 ዓመታት የአባይን ጉዳይ ላይ ከስምምነት ለመድረስ የሶስትዮሽ ድርድር ሲካሄድ የነበረ ቢሆንም እስካሁን ሁሉን አቀፍ መግባባት ላይ መድረስም አልተቻለም። ኢትዮጵያ በተደጋጋሚ የምታነሳው የአባይን ወንዝ በፍትሃዊነት የመጠቀም አቋም አልቀየረችም። የግድቡ ግንባታ በግብጽም ይሁን በሱዳን ላይ እንደሚባለው የውሃ እጥረት እንደማያስከትል በሙሌት ሂደቱን ከተጠናቀቀ በኋላ በተግባርም ታይቷል። ይሁን እንጂ የግብጽ የቀኝ ግዛት እሳቤ የተጠናወተው ጫና መፍጠር አባዜ ከአሜሪካ በኩል እጅ ለማስጠምዘዝ ፍላጎት እንደቀጠለ ነው። ትራምፕ በግልጽ ግለሰባዊ ወገንተኝነት የተጫነው የአደራዳሪ ፍላጎት በገንዘብ ጭምር የሚገዛ ከካይሮ እጅ አዙር ጫና ጋር እንደሚገናኝ ነው ብሏል። ኢትዮጵያ እጅ ለመጠምዘዝ በመጀመሪያ የትራምፕ ስልጣን ጊዜ ድርድር ከግብጽ ገንዘብ የተቀበሉ ሴናተር ጥፋተኛ መባላቸው ይታወሳል። የአሜሪካ ሴናት የውጭ ግንኙነት ኮሚቴ ይመሩ የነበሩት የኒው ጀርዚ ሴናተር ቦብ መንዴስ በአባይ ጉዳይ ለግብጽ ጥቅም ለመስራት ጉቦ መቀበላቸው ተረጋግጦ ከወራት በፊት የ11 ዓመት እስራት መፈረዱ የቅርብ ጊዜ ትውስታችን ነው። ምንም እንኳን ትራምፕ የመጀመሪያ ስልጣን ጊዜያቸው እጅ ለመጠምዘዝ ሙከራ ቢያደርጉም አልተሳካላቸውም። አሁንም ቢሆን ለግብጽ ወገን ይዘው ውዝግብ እንፈታዋለን ማለታቸው የተለየ ለውጥ ያመጣል ተብሎ አይጠበቅም። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ የነበሩት አቶ ወንድም ሲገኝ ማሙዬ በድንገተኛ በተተኮሰባቸው ጥይት ህይወታቸው ማለፉን ከተማ መስተዳደሩ አስታውቋል። የከተማ መስተዳደሩ ባወጣው ያዘ መግለጫ ምክትል ከንቲባው ህዝባቸውን በማገልገል ከተማውን ብሩህ ተስፋውን ለማድረግ ደከመኝ ሰለቸኝ ሳሉ ሲሰሩ ቆይተው እንዲህ ባለ አልታሰበ ጥቃት ሰለባ መሆናቸው የመላው የከተማው ነዋሪዎች መላው ኢትዮጵያ ህዝብም እጅግ አዝናለሁ ማለት ጉዳዩን ገልጿል። እንደ ከንቲባም ትሁት መሪ ነበሩ ሲልም ገልጻቸዋል። አንድ መሪ ህይወት በመጥፋቱ ትልቅ ሀገራዊ ኪሳራ ነው የሚል የከተማው አስተዳደር መግለጫው ክፎች አካላቸውንም እንተንበለም ለህዝባቸው ያሳዩት ቅንነት የሰሩት መልካምነት ግን ከታሪክ ገጽ ሊጠፋ አይችልም ሲሉ ገልጸዋል። ፍትህ ይጮዋል፣ ስራቸውን በልጃቸው በከተማቸው ነዋሪዎች ልብ ውስጥ ሆኖ ይኖራል ሲሉ ያላቸውን ሐሳብ አጠቃለዋል። ሌላው በአማራ ክልል የመድፍ ፍንዳታ መከሰቱ ተሰምቷል። በአማራ ክልል ከባድ የመድፍ ፍንዳታ መሰማቱና ፍንዳታውን ተከትሎ 5 ሰዎች ላይ እልፈት እንደደረሰ መረጃው ከአንድ አፍታ ተሰምቷል። ይህ ብዙዎቹን ህይወት የቀጠፈውና ያቆሰለው ፍንዳታ በተመለከተ የወረዳው አስተዳደር ዝርዝር መረጃም ሰጥቷል። በዋግምራ ብሔራዊ አስተዳደር በአበርገሌ ወረዳ 03 ቀበሌ በቤልትራፍ ጎጥ በቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ 5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽፈት ቤት ተናግሯል። የወረዳው ጽፈት ቤት ፖሊስ ኢንስፔክተር መንግስቴ ደባሽ ለሆርን ፍሪኩዌንሲ በላኩት መረጃ እንደገለጹት አደጋው የተከሰተው በቤት ውስጥ በነበረ የመድፍ ቁምቡላ ለመውቀጫነት ለመዋል ሲቀጠቅጡት ለመፈንዳቱ ነው። በዚህ ምክንያት 5 ሰዎች ህይወት ወዲያውኑ ሲያልፍ 2 ሰዎች ላይ ደግሞ ከበድ ያለ አካል ጉዳት ደርሶባቸዋል ብለዋል። ጉዳቱ የደረሰባቸው ወገኖች በአሁኑ ወቅት የረቃቦ የተሰኘ የጤና ጣቢያ ሕክምና እርዳታ እንደሚደረግላቸው ተገልጿል። ከሰው ህይወት በተጨማሪ በእንስሳትና በንብረት ላይ ከፍተኛ ውድመት መድረሱን የገለጹት ኃላፊው ፖሊስ ስለ አደጋው ሙሉ መረጃ ለማግኘት በአሁኑ ወቅት በተጨማሪ ምርመራ እያደረገ እንደሚገኝ ተመላክቷል። ይህ በአበርጋሌ ወረዳ በደረሰው አሳዛኝ ክስተት በሰሜኑ ኢትዮጵያ በአካባቢው ተበትነው የቀሩና ሳይፈነዱ የወደቁ የጦር መሳሪያዎች ቅሪት ሊሆን እንደሚችል ብዙዎች ተንብየዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ